የሆነ በኮንስትራክሽን ዙሪያ የተጻፉ መጽሐፎችን ፈልጎ ማንበብ። ቡኮርን ይላል። ለምሳሌ አንድ ሲሚንቶ በስንት ቫልዩ እንደሚቦካ ታውቃለህ? የምን አይነት ነው? ዝም ብለህ ከበት ወተኩል ታበላል እኮ ነው። በቃ ሲሚንቶ አኩተ አቶ ጆሲ ታው ጆሲ ሁሉም ነገር ጭንቅላቱ ማስቀመጥ አሁን ይሄ ምን ይሰራልና ሲሚንቶ እንደ ጭንቅላቱ ውስጥ አስቀምጣል። ቢደርስ በረንዳ ሆንክ ማለት ነው። ከስከ 3 መንገደኞች ምን ሆነ ነው ሲሉ እናቴ ገበያ ሄዳብኝ ነው ካልክ ሺት ትበላለህ። ቆንጆ ጥያቄ እኮ ምን አገባ ዝም ብለህ እዛ ጋር አልቅስ። ሰው ምን ሆነ ነው ማለት አይቀርም። መኮኔ ነኝ አልኩ በኔ ሆነበት እራቅ ብለህ ከኔ ትንሽ እዛሽ ጋር ዳር ይዘህ አልቅስ። መልካም ለቅሶ ይሳካል። እክሳል ምን ሆንክ ሲሉት እናቴ ገበያ ሄዳብኝ ነው ሊል ነው ይላል አይልም እና ያለ ካለ ለሶስት ሰው ካለ ሺ ይበላል። እያለቀሰልህ ነው የኔ አባት። የመጀመሪያ ጥያቄ ያገኘ የመጀመሪያ ጥያቄ እናቴ ገበያ ሄዳ መጣች ነው ድረስ እዚህ ነው ዘጠኝ እናቱ ስልክ የሰጣት ነው 65 ስልክ እየተቀበለችው ነው 22 እናቱ ጋር እያስደወለ ነው። ኧረ እናቱ ጋር እየደወለች ነው። እንዲህ ብሎኝ ነው ስልኳ። የመጀመሪያው 2 ሰው ነው የሚቀረው። እሺ 2 ሰው ይቀረዋል። 2 ሰው 1 ሰው ጨርሷል። እንደ አንድ እንይዝለታለን። እሺ ምስኪን ሰው ጠየቁት። ሁለተኛ ሰው እናቴ ከክፍለ ሀገር መጣ እዚህ ገበያ ወጣለሁ ብላ ተለያየች። እናቴ ብደውልላት ስልክ አታነሳም እና በማልቀስ የምትፈታው የለም። አሁን ምን ላድርግ ብለህ ነው ራስ ማሸነፍ ነገር ለእግዚአብሔር መስጠት። እኔ አልስቅም። ዞሮ ሁለታችን ነው የምትጎዱት። እያየኝ ስለሆነ ነው የምደብቀው። አይዞህ እያሉት ነው። እናቴ ከክፍለ ሀገር መጣ እናቴ ከክፍለ ሀገር መጣ ሰፍታብኝ ታገኛቸዋለህ። እዚያ የምትጸልይ ነው ያለብህ። አይዞህ የኔ ጌታ በድል ጨርሳል። ተጫወተ ባይዘው 3ኛ ጣንሽ ነህ፣ ግን 2ኛው አሸናፊ ነህ። እሺ ባልሽ ለፍቅር ጨዋታ የትኛውን ሰዓት ይመርጣል? ኦራ ወይ ምን ዞር ብለህ ታያታለህ? መልስ ለኔ ምን ሰዓት አልመርጥም። አይጀግና ነዳጅ ማደያ ተብሎ ነዳጅ ለምንድን ነው የሚሸጠው? አይገርምም? ለምን አይታደልም? አዎ አይታደልም፣ አይሰጥም። ልክ ነው እሱ የሚለው ነገር ልክ ነው። ምክንያቱም ማለት ነው ይሄን እዚህ ጋር ተመልከት። ወይንስ እኮ ነው የሚለው ነዳጅ ማደያ ብለህ እኮ ነዳጅ እኮ ማደል እኮ ነው። ለሁሉም ማደል ስትል ነዳጅ ለምን ትሸጣለህ? ለምን? መልሱ ቀላል ነው። እያት በእናትህ አታምነው። አንተ ሁሌ ማውራት ብቻ ነው። ሂድና እስቲ አናግራት። ማ እኔ? አዎ አንተ። ና እንመድብ። መድብ። ይኸው መጣሁ። እስቲ እና ዝም ብለህ መጣሁ። እስቲ ማማዬ እንዴት ነሽ? አትወሪም እንዴ? ነው አዲስ ሰው ምናምን አላወራም ለማለት ደግሞ እንዴት ነው የምታምሪው? አባት ዙር እዚህ ጋር ነኝ። ከበብሽኝ እኮ እናቴ መጣሽልኝ። እናቴ 6 ወር ላይ ጨምሮ ባይቻልም መጫወት። ስማ ምን ብርቱካንም አልነበር የኔቴን አለብሽ። ሙያ ምናምን ጀምሬ ነው ውስጥ። ኧረ ሙያ ጀመርሽ? በዚህ ነው ለማምለጥ አላሰብሽም። በጣም አሪፍ ጅል ማዘናጊያ ነው። ማዘናጊያ አይገባም። ዝም በል ደግሞ ድምፅ ከኔ ከፍ
አንተ ዲዛናት ይኸውልህ አንድ ነገር ልንገርህ። ምን ባለፈው አመልጣለሁ ብለህ ዘለ የሴቶች እስር ቤት ገብተህ 9 ወር ሙሉ ታሳሪ ወላድ ስታርስ እንደነበር እንዳትረሳ። ገንፎና አጥሚት እየቀቀልክ በዚህኛው በደንብ አስቤበታለሁ፣ ተዘጋጅቼበታለሁ ማለት ነው። ቤቱ ገልበጣ ነው። በዚሁ ማለት በዋናው ብር በዚህ ጋር እንዴ በዚህ ጋር እኮ የእስር ቤቱ ሰራተኞች 12 ሰዓት ሳይሆን እንኳን አይወጡም። አንተ ማለት ተው እኔ በደንብ አስቤበታለሁ። በሲክስ ማለት ነው ማማው ላይ ያሉትን 3ቱን ፖሊሶች ያቸው በሲክስ እሺ ሁለቱ ከኛ ጋር ነው ምሳ የሚወጡት። አንደኛው ደግሞ ከዛ ላይ እስከሚወርድ ነው ሩጫ አላመልጦም እንዴ ሙያ ብቻ አይደለም ትምህርትም ጀመርካል። በሳሉን ይቻላል እንደዚህ አልነበረም እኮ እኔ ምን በደቂቃ ምን ያህል ትሮጣለህ? ኧረ ደህና እሮጣለሁ። 100 ሜትር አልሮጥም በደቂቃ አይደለ? አሁን ወርዶ አይደርስብኝም ያልከው የማማው ጠባቂ የታጠቀው ብሬን በሰከንድ ወደ 1 ኪሎ ሜትር ይሄዳል ሲተኮስ አይምሮን ብትን ነው የሚያደርግ። አንተ ግን እንዴ መላልክ ታደረዱ የናፈቀኝ እንዴ ሁለት ዴት ጥሩ ዴት ወጥተን ነበር እናቴ። ሶስተኛው ላይ እኮ ብዙ ነገር አቀደን ነበር። ሁለት ጥሩ ዴት አልወጣችሁ? ሶስተኛው ነበር የቀረው። እኔ ፍጽም ማረኩታ። ምን ማለት ነው? ረዱ አንቺን ከለፍቅሬ አትታመኝም? ኧረ እባክህ አንተ ሆቢ መታሰር ነውና ነው ቆሜ ልቅርልህ? ምን ሆቢ ብቻ ታለንቱ ነው እንጂ ታለንቱ ነው። ዳቦ ነው ብላሽ። እኔና ረዱ ደግሞ ሁለታችሁ እገላችኋለሁ፣ ዘወጣ እገላችኋለሁ። ለመሆኑ ልጁ ምን አለው? ጌታዬ ከፍተኛ አቅም አለው። አቅም ሲባል እዚህ ቦሌ መድኃኒዓለም ያለውን ሸዋብር ህንጻን ያውቁታል? እምነበረዱ ይሄ ባለ 7 ፎቁ 9 ፎቅ ያለው 9 አዎ ወንድማችን 9ኙንም ፎቅ ያለምንም ሊፍት መውጣት አቅም አለው። እንግዲህ በመልክ አናውቀውም፣ አይተነው አናውቅም። ፎቶ ብጤ ይዛችሁ ይሆነ እሱን? ጌታዬ እሱ እኮ እንደ ጌታቸው አሰፋ ፎቶ የሚባል ነገር የለውም። መልኩን ለመግለጽ በቃላት ልትስሉልኝ ትችላላችሁ? የወንድማችን መልክ በቃል ለመሳል በጣም ያዳግተኛል፣ ግን በዜማ ልሞክር። እስክስና በለው እስክስና በለው ጠላትህን እንደ በሬ ቀድመህ ረዳው አይነት መልክ ነው ያለው። ምን ልበለዎት፣ አብሮ ለመኖር ሲባል የሆነ የሚታገሱት ፊት አይነት እንደሱ ነው ያለው። ተምሯል? አዎ ከመከራ ተምሯል። አዎ ተምሯል። አመልስ አለበት? ጌታዬ አመል ሲሉ አምሽቶ ይገባል? አምሽቶ አይገባም፣ በዛ ያራል። ጥሩ። እችን ወስኬ እሱ ልኮ ነው? አዎ እሱ ነው። አዎ ይሄን ወስኬ ላከው እርሱ ነው። በቅናሽ ሽጥላቸው ብሎናል። 7,000 ብር ወስዱታል። የኛ የኢትዮጵያን ኤርላይንስ ቢሾፍቱ ላይ በተከሰከሰበት ጊዜ ትራምፕ ደወለ። ብላክ ቦክሱ ላክ ነው ለዶክተር አብይ እና ከዶክተር አብይ ሳቅ ነው መጀመሪያ መልሱ ሳቅ ነው እና ብላክ ቦክሱን ዶክተር አብይ ወደ አሜሪካ አላከም፣ ወደ ፈረንሳይ ነው የላከው። እዛ ቢላክ ኖሮ እንትኑን ስተቱን እኛ ፓይለት ላይ ሊያላክኩ ይችሉ ነበር። እኛ ብዙ ጊዜ ነው ደውሏል ትራምፕ እና እኔ ለእናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያየ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የምደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርከው ያሉት፣ ይምቱና እንታያያለን ነው ያለው ማለት ነው። ይሄ እነሱ ሰምተውት የማያውቁት ብሔራዊ ኩራትና በራስ መተማመን ነው። ያሉት ካሙዙን ግለጸው። ካሙዙ ለኔ እንደ ሰውኛ ካሙዙ ነው። እንደ ሌሎች ከሆነ እንደ ጫካ ምንጭ፣ እንደ እጅግ በጣም ሰው የማይኖርበት በጣም ሰው የሚጓጓበት ለምለም የሆነ በቃ ሰው ያልነካው መሬት ምናምን ሶስተኛ ደረጃና ትልቁ ግን ገላ ያለው እንጂ እንደ ገብርኤል ማየው የነ ቶሎ ቶሎ ቤት በዛኛው መሰለኝ።
बेओ फेंगे अपनी चाय ठंडी करना मेरी क्यों कर रहा है इधर फूक मार इधर 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 हाय የኔ ጥንበለል ምን ልታዘዝ? መታወቂያ ለማውጣት ነበር። ስንት ማለቴ እንደው በአጋጣሚ ፎቶግራፍ ይዘሻል? መታወቂያ ለማውጣት ፎቶግራፍ ያስፈልጋል እንዴ? እንደኔ መታወቂያው ራሱ አያስፈልግም ባይ ነኝ። ያው ሰው በሰው አይደለም የሚገናኘው። ደግሞ ያው የበላይ ትዕዛዝ ስለመጣ ነው እንጂ። ታዲያ አሁን ፎቶግራፍ አልያዝኩም ምን ይሻላል? የግድ እኮ አንቺ ፎቶግራፍ መሆን የለበትም። የእናትሽ የእህትሽ ስጋ ዘመድ ካለሽ ያ ሁሉ እኮ ነው፣ ችግር የለም። የወንድሜ መሆን ይችላል? ተገኝቶ ነው። እንደዛ ከሆነማ አባን አይዲያ ለምን ኢንስታግራም ላይ ገብተህ አንተ የሚመችህን አይነት ፒክ አታደርግም? አቤት ወርቅ ሀሳብ፣ አቤት ወርቅ ሀሳብ፣ አቤት ወርቅ ሀሳብ። ከየት ነው መታፈልቂው? እንደዛ ከሆነ ነገ ይደርስልኛል። አንቺ እዚህ ቁጭ ብለሽ በሞተር ቀድሞሽ ደርሰ እና በአንድ ቀን ሲደራረብ ደስ አይልም። የአዲስ አበባ ላቦሮች የምትሰርጤው ገና ያልተጠነሰሰ ትዳሩ ዋትስአፕ እንዴት ናችሁ? ሰከንዴት አፕዴት ነው። ልጁ አልገባም ብሏል። ታሪኩ ይሄ ነው። በአንድ ወገን የሚደረጉ የሰከንዴት አፕዴት እንቅስቃሴዎች ይቁሙ እያለን እየበዙ ነው እያለን ወደ ቀጥታ ወደ መደወል ሲቹዌሽን እናልፍና ስልኩ እስኪጠራ ግን ለምሳሌ ነገ ኑ እንብላ ምጡ ኤቨንትስና ሼፍ ልዑል ያዘጋጁት አለ። ነገ እንዳትቀሩ ተብላችኋል። ሄሎ ይሰማል ወይ? አይሰማም? አቤት። ሰላም ነው? እግዚአብሔር ይመስገን። አለን ማለት ማን ልበልህ? አላወኩም። ሰላም፣ እኔ ናቲ ይባላለሁ። ከእንቆቅልሽ ቲክቶክ ነበር እንደውልሽ። እሺ፣ በሰላም ነው? ምን በሰላም ነው? ተረጋጊ። እሺ፣ አይ ችግር የለም። እሺ፣ ስላላወቅኳችሁ ነው። እሺ። እና ምን መሰልሽ የምንሰራው ሰዎች ዴት ከወጡ በኋላ ለሁለተኛ ጊዜ መገናኘት ካልቻሉ ማግኘት ያልቻለው ሰው ይጠይቀናል ምን የተከሰተው የሚለው። እና በቅርብ ሳምንታት ውስጥ የሚባል ወንድማችን ጋር ዴት ወጥተሽ ነበር? አዎ። በጣም አሪፍ። ስለዚህ እንዴት አወቃችሁ እናንተ? እሱና ፕሮግራማችን እንደዚህ ዴት ወጥተው ቀጣይ መገናኘት ያልቻሉትን ሰዎች ይጠይቅና የደወላቸው ምክንያታቸውን ነው የሚጠይቀው። እና ወንድማችን ደግሞ ያንቺን ቁጥር ልኮልን እስኪ ምክንያቱ አለ ጥሩ ጊዜ አሳልፈን ነበረ ግን ባላወቅኩት ምክንያት ከነጋታው ጀምሮ ላገኛት አልቻልኩም ብሏልና ለምንድን ነው ወንድማችን ያላገኘሽው ምን ተፈጥሮ ነው የሚለውን ለማወቅ ነበር። ማወቅ ነው የሚፈልገው። ማወቅ ነው። ኦኬ፣ ተረዳኋችሁ። ምን ላይክ አሪፍ ላይ ነበርን፣ አሪፍ ዴት ነበረ። በቃ አለቀ። ከዛን ግን የሆነ በራሴ ሪዝን ነው እንጂ ልጁ ጥሩ ሰው ነው። አይሚን ጥሩ ነበረ፣ ጥሩ ጊዜ ያሳለፍ ነው። ግን አይ ቀጥይ። እሺ፣ በራሴ ሪዝን ነው። አይሚን ስላችሁ እንደዛ ስላችሁ ላይክ አሪፍ ጊዜ ነው ያለፈው። አሪፍ ፐርሶናሊቲ አለው ይመስላል። በቃ ሌላ ምን እንድነግራችሁ። ታዲያ ለምን ቀጣይ ላይ ልታገኙ ፈቃደኛ አልሆንሽም? ሪዝን የኔንም ሪዝን ነው መናገር ያለብኝ? ኦፍ ኮርስ እሱን እኮ ነው የፈለግነው እህታችን። እሺ፣ ምንም ላይክ እሱን ያገኘሁት ቀን አይሚን ዴት የወጣንበት ቀን የተገናኘንበት ቀን ላይ ትንሽ የሆነ ላይክ የሆነ አጋጣሚዎች አጋጠሙ እንጂ ስልኬን ተፈረኩኝ። ከዛን ደግሞ ደፈኒ ፓርት ደግሞ ሰፈር አካባቢ ሲደርስም ወድቅ ያለው ኦኬ እዚህ ጌማ ፍሬንድ አገኛችሁ ማአኮሽ ስልክሽን ተሰረቅሽ ወደቅሽ። እሺ ያ አይ ሚን እኔ ደግሞ ማለት ነው ከመሄድሽ በፊት ነው ከእሱ ከተገናኘሽ በኋላ? በኋላ ኦኬ። እና ደግሞ እኔ ላይክ ማይ ፐርሰናሊቲ ያለኝ መሰላችሁ ላይክ ይሁን እንደነዚህ ሲሆነ ነገሮች ሀፕን ሲያደርጉ በቃ ወይ በዛ ሰው ያን ሰው ስላገኘሁት ወይ ደግሞ ያ ሰው ወይ ሜቢ መጥፎ ድል ሊሆን ይችላል እና ብዬ ላይክ አስባለሁ። አይ ኖ የድሮ አስተሳሰብ ሊመስላችሁ ይችላል፣ ግን ላይክ ውስጤ እንደዛ ነው የሚያስበው። ገቴ ደስ ካላለው በቃ ነው አይሆንም ነው ብዬ ነው የምትወው። ኦኬ። አይ ጋት ፊሊንግሽን እሺ
ከመሰረቅ ጋር ምናምን ግን ምን አገናኘው? ስልክሽን ስለተሰረቅሽና ስለወደቅሽ ነው ያላገኘሽው? ቀጣይ እና በአንድ ቀን ሲደራረብ ደስ አይልም። ትደነስት አይ ሚን ደስ አይልም ሚንስ ላይክ በቃ ውስጤ ደስ አይለውም። ገባችሁ? እሱ ላይ ብቻ ሳይሆን እኮ ላይክ ሌላም ነገሮች ላይ እንደዚህ ያድርጋለሁ። በቃ ስለዚህ ይሄ አልተሰማኝም ነው የምትይኝ? ያ ይሄ ማለት እኮ ምንድነው ጥቁር ድመት ባጠገቤ ስታልፍ በቃ ካቋረጠ ባድራክ በቃ ይሄ በባድራክ ምናምን የምታምኚ ሰው ነሽ ነው። በቃ እንደዛ ነው። አይ ነው ኤክስፕሌን ማድረግ ላይ ጎበዝ አይደለም ግን በቃ እንደዛ ነው። ግን አሁን እኮ ይሄ ልጅ እኮ በጣም ጥሩ ልጅ ነው ብለሻል። ራስሽም ጥሩ ነገር ካንቺ ስላየ ነው አንቺ ጋር ድጋሚ እንዲደውልለት የፈለገው። ወይስ ቀጣይ ወይ ደግሞ ስልክሽን ይይዝልሻል እሱ ችግር እንዳይፈጠር ስልክሽን ይይዝልሻል። ቀጣይ ስታገኘው አሪፍ ነገር ቢከሰትስ በህይወትሽ ደሞዝ ቢጨመርልሽ በቃ እንዴት ነው አንዴ ውስጣችሁ ከነገራችሁ ማለት ሰው ሲያሳምናችሁ ታምናላችሁ እናንተ? አይ ምን እኔ እንደዛ አይተፈሽን አይደለም። አጠገብሽ ሁላ እኮ ሆኖ አይደለም ስልክሽ የተሰረቀው ነው የወደቅሽው። ከተለያያችሁ በኋላ እኮ ነው ገባኝ። እኔ እኮ እሱ ጥፋት ነው እያልኩኝ አይደለም። እስቲ ከተረዳኸኝ ኖርማሊ በቃ ላይክ ውስጤ ገቴ ደስ አላለውም። ስለዚህ ያን ደስ ያላለኝን ነገር ለምን አድርጋለሁ እንጂ ከልጁ ጋር ወይም ቢፍ ኖሮብኝ አይደለም፣ ችግር ኖሮብኝ አይደለም እያልኩ ያለሁት። አልተረዳኸኝም? አይ በቃ ተረድተንሻል እህታችን። ኦኬ እሺ። ስለዚህ ልጁን ቀጣይ ማግኘት አትፈልጊም? ቢያንስ ይሄ በኔና በሱ መሀል ይለቅ። እሺ እሺ እህታችን፣ እሺ ጊዜ ሰተሽ ስላወራሽ እናመሰግናለን። ኦኬ እሺ አባስኩ ገበርጉ ማን በአካል ቢሆን ቴስታ ተቀድመ ምገርም የምትነበር መቀድመ በዚህ ደረጃ ባድላክ እንዴት ያስተሳሰብ ኧረ ከባድ ወንድማችን አንተ በጣም ስልኳን አሰረካት። የአዲስ አበባ ላቦሮች የምትሰርጡ ገና ያልተጠነሰሰ ትዳሩ በጣም ባለጌዎች አበላሻችሁ። ማድረግ አንችልም። ብራዘር እንግዲህ ያው አስመርምር ከጀርባ ያለውን ግን ከዚህ በፊት የነበረችው ኤክሱ በምንድን ነው የተለየችው የሚለውንም ከዚህ ጋር አገናኘውና ከባድ ነው እንግዲህ በአንተ ኃይል አይደለም በሌላ ኃይል ነው ይሄ የተከሰተው። ምን ልናረጋችሁ? በጡ ኢቨንትና ሉል ኩክስ ግን ነገ የሚገርም ኢቨንት በአዘጋጅተዋል። 200 ብር ነው መግቢያ። እርጥብን እናሳብዳት የሚል መራን ያለው እኛም እንገኛለን። በቃ እርጥቤው እዚህ ጋር ስራ ምናምን እየጨፈረች እሳት አንድዳ